በርሶ ዘመን ፈተና በዛኮ እውነት ነው ፈተና በዝቷል ግን ደግሞ ፈተናው ያዳከመን አይደለም እና ምን እያደረገን ነው እንደ ወርቅ አጠንክሮ ያወጣን ና እኔ ግን እርሶ ከመጡ በኋላ መላ ሰውነቴን እያመመኝ ነው እውነቴን ነው እዚህ ጋር ስነካው ያመኛል እዚህ ጋር ስነካው የሚያም ከሆነ ኧረ እዚህ ጋር ስነካው ያመኛል እዚህ ጋር ስነካው የሚያም ከሆነ በሽታ ያለው እጅ ላይ ነው ወይ ጉድ ከዚህ ሁሉ ጠቅላይ ሚኒስትርነት ቢቀርስ እንተው ወይ ይቅር ወይ እንተው አዎ ይተው ዓለም ራሱ ፊቱን አዞሮቦት እንዴ አይመስልም እዴ ራሱ እንዴ እስኪ ይሄን ቪዲዮ ተመልከቱት እና የስልጣን አስለቅቀም ግን 3 አመት መታገስ አለበት አንድ መፍትሄ አለኝ ለምን ስልጣኖትን ለአቶ ክርስቲያን አይሰጡም በጥያቄ ደረጃ የተከበረ ጥያቄ ነው ግን የአመቱ ምርጥ ቀልድ አድርጌ ነው የምወስደው ማለት አይሰጡትም አልሰጠውም ምክንያቱም እሺ ኢትዮጵያ ማስተዳደር አይቻልም ለምን አበላሽተናል ምኑን ያበላሻችሁት ካልቸሩን አበላሽተናል እና ምን ችግር አለው እነሱ ያስተካክሉት እንዴ ከዚህ በታች የሚሰራ መንግስት ማንም አይቀበልም ለምን እንደማይቀበሉት የዳዊት ከራስ የዳዊት ማራስ ምን ፈልገው እሱ ነው ምኑን ስታንዳርዱን ማበላሸት አይደረግም የራስ ቆርቆሮ ቆርቆሮ 30 ሰዓት ፈልጉ ወይ ጉድ እንደው እስከዛሬ ያወጣችሁትን ወጪ ኦዲት እናደርጋለን የገንዘቡ ኦዲት ማድረግ ሰዎች ይላል ሼክ መሐመድ እንደይቁ ሼክ መሐመድ እዚህ ሰው ምን ተሰማው ነው የፖለቲካ ትርታ ደርባ ደርሷል ወይ ዶክተር አብይ አንድ ጀግና ሰው ላሳየው ይሄን ሰው ያውቃል አለ እርስዎ ልጠይቁት እንጂ አልፏል አዎ ግን አስታውሱት ዓለም የሚያውቀው ነው እንደው የምክር ቤት ዘንግቶት ከሆነ ብዬ እኮ ነው የምክር ቤት ዘንግቶት ቢሆንም ድፍረ ኢትዮጵያ ሕዝብ የሚያውቀው ነው ይሄ ነገር የተዋጣለት ግን አይመስለኝም ለሞት ትንሽ ቃርቃር ይላል ሳያላምጥ የሚወጥ መሆን የለበትም እርስዎ ግን አብይን ምን ብለው ነው የሚጠሯቸው ፍንጫ በስንቱ ነው እኛ የምንሰቃየው የሚገርሙት ሰው እየነቀሉ ዛፍ ይተክላሉ ገንዘብ ዛፍ ላይ በቅል ምን ነው ኬኒ ከዚህ በኋላ ግን አንታገስም ባታታሱም ስለማይቆም ጊዜ መጣው ማስቆም እኮ ቀላል ነው ማንና ቆመንታዳ ሰሙት አይደል ምን አይነት ጅልነት ነው አይገርም የእምነት ቦታ የሚፈርሰው የተሻለ ነገር ለመስራት ነው ይሉናል አራቱ እምነቶች ከዓለም ሲመጣ ሄዶ ነው ይሄ የፖለቲካ ስራ ነው እንዴት ማለት ትልልቅ ህንጻ ሰራን ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው አንድ ሰው እጁን እንዳያስገባ በዚህ ጉዳይ ራሱ ይሄ ወንጀል ነው አረከ ወንጀል በላይ ዕዳ ውስጥ ነው የገባነው ትውልድ የማይከፍለው ዕዳ ሊጭኑብን ነው ምናምን ኢትዮጵያ ነው ፈርሳለች እኔ ካልመራሁት ፈርሳለች እሱ ነው ትልቁ ችግር አይገርም ለምንድን ነው እርስዎ ካልመሯት ኢትዮጵያ የምትፈርሰው የመለመን ጸጋ አለኝ ማለት ልመና በጣም የሚሳካልኝ ሰው ነኝ እና ለምነው ያገኛሉ ለምኜ ብዙ አላጣም እኛ ጋር ግን በጣም እና እርስዎ በምንድን ነው የሚታወቁት በልመና እና አሁን ልመና ምኑ ያኮራል እስከ መቼ ድረስ ለማኝ ሆናለን እኮ መከራከር ጥሩ አይደለም ሊጀምራቸው ነው ማለት በኢትዮጵያ ከምስራቅ አፍሪካ አንደኛ ናት በኢትዮጵያ ከምስራቅ አፍሪካ አንደኛ ናት በዘረኝነት ነው እና ያለን ብቸኛ አማራጭ ልመና ነው ከዚያ ውጭ ያለው አማራጭ ጥሩ አይደለም አሁን ነው መዋጋት ብንዋጋ ዘላቂ ድል አላመጣም እና ምን ተሻለ መመካከር ጥሩ ነው ሰው እየሞተ አዲስ ጉዳይ አለ ቆይ ድሮ መጀመር ነበር አሁንስ ምን ሊሉ ነው መቀነሱ መልሱ ይሻላል እንደሱ እኔ የምለው ወታደር ማድረግ የለው ወታደር ማድረግ ነው ፖሊስም የራሱ ማድረግ ነው እሺ ልዩ ኃይል ልዩ ኃይል የለው
ነው እንታገላለን። ስለ ወይዘሮ አዳነች ምን ይላሉ? አንድ ሙዝና 1000 ብር ይቀመጥላት። እሺ የቱን ነው የምታነሳው? አንዷ ሙዝ ነው የምታነሳው። ለምን? የ1000 ብር ብዙ ሙዝ እንደሚገዛ አታውቅም። እውነት ነው።